የሀገሬ ተማሪዎች ሚኒስትሪ ማለፍ ትፈልጋላችሁ? በጥሩ ውጤት 80 እና ከዛ በላይ አምጥታችሁ ማለፍ ትፈልጋላችሁ? ይህንን ቪዲዮ ተከታተሉ። እንዴት አድርጋችሁ ማጥናት እንዳለባችሁ፣ እንዴት በጥሩ ውጤት ማለፍ እንዳለባችሁ ከራሴ ከትምህርት ኤክስፐሪንስ እነግርላችኋለሁ ማለት ነው። እኔ ካለፍኩኝ በጣም ቆይቻለሁ። ስለዚህ ከራሴ ህይወት ልምድ አካፍልላችኋለሁ። ይህንን ቪዲዮ እስከ መጨረሻ ድረስ ተከታተሉ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። አንደኛ ከከባድ ትምህርት መጀመር። ስለዚህ ከከባድ ትምህርት ጀምሩ ሁል ጊዜ ማለት ነው። ይሄ አእምሮአችን ማለት ነው። ስለዚህ ጠዋት እንደተነሳን ከባድ ነገር ካለማመድ ነው ቀላሉን ነገር ሲናነበው በጣም ቀለል ይልልናል ማለት ነው። እውነቴን ነው የምላችሁ። ይሄ በጣም በህይወቴ ላይ ያየሁት ልምዴ ነው ማለት ነው። ስለዚህ ጠዋት እንደተነሳችሁ ስልካችሁን የሚታዩ ሆነ ሶሻል ሚዲያ የምትጎረጉሩ ከሆነ ከባድ ነገር መስራት አትችሉም። ምክንያቱም ይህንን ነገር የሚያካሂደው ዶፓሚን ሆርሞን ይባላል። ዶፓሚን ሆርሞን በጣም ቀለል ያሉ ታክሶችን ሰርታችሁ ደስታ ካገኛችሁ ከባድ ታክሶችን ለመስራት በጣም ትቸገራላችሁ። ራሳችሁ ሬዲያን አይሆንም ማለት ነው። አይምሯችሁ አይፈልግም ማለት ነው። ስለዚህ ከባድ ነገር ሲያሰራችሁ በኋላ ቀለል ያሉ ነገሮችን ለመስራት በጣም ስለሚቀላችሁ፣ ስለዚህ ከከባድ ትምህርት ጀምሩ። ለምሳሌ ከማስ ብትጀምሩ ወይም ከፊዚክስ ወይም ከኬሚስትሪ ወይም ጂኦግራፊ ከእናንተ ይከብዳል ብላችሁ ከምታስቡት ትምህርት ብትጀምሩ በጣም ይመከራል ማለት ነው። ጥሩ ውጤት ማምጣት ትችላላችሁ ተማሪዎች። ሁለተኛ መልሱን ሳታዩ መለማመድ። ብዙ ተማሪዎች ምን ይሆናሉ መሰላችሁ? የሆነ ሪቪው ኤክሰርሳይዝ ወይም አንድ ዩኒት ካነበባችሁ በኋላ መጨረሻ ላይ አለና ያንን ምን ያደርጋሉ? ጋይድ ላይ መልሶችን ከወሰዱ በኋላ ወይም ከዩቲዩብ አውርዶ ቪዲዮ መልሶችን ከወሰዱ በኋላ ምን ያደርጋሉ? ከመልሱን እያዩ ያጠናሉ ጥያቄ። እንደዛ ሳይሆን ራሳችሁን ለመገምገም መቼም ቢሆን የሚኒስትሪ ጥያቄዎችም ስትሰሩም ሲሆን ማለት ነው። የዛኔ ስትሰሩም መጀመሪያ ጥያቄዎችን ካነበባችሁ በኋላ መልሱም ደግሞ የእናንተን እና ትክክለኛው መልስ እያነጻጸራችሁ ራሳችሁን መገምገም አለባችሁ በጣም ማለት ነው። ሚኒስትሪ ላይ ማንም እናንተን የሚያግዛችሁ ሰው የለም። ለራሳችሁ ያላችሁት ራሳችሁ ብቻ ነው። ይህንን ማድረግ እንዳትዘንጉ ተማሪዎች። ሶስተኛ ሾርት ኖት ማውጣት። ስለዚህ አጠር ያለች ሾርት ኖት ማውጣት አለባችሁ ማለት ነው። ስለዚህ ስለ ሾርት ኖት አወጣጥ ቪዲዮ እንድሰራላችሁ የምትፈልጉ ሆነ ኮሜንት ላይ አስቀምጡልኝ። ሾርት ኖት አወጣጥ ያስፈልጋል ማለት ነው። ሾርት ኖት ሲባል ተማሪዎች እንዳለ መጽሐፉን ሁሉ የሚጎለብጡ አሉ። ስለዚህ እንደዛ ሳይሆን በጣም አስፈላጊ ነገሮችን ሚኒስትሪ ላይ የሚወጡ ጥያቄዎችን ሺቶችን አንብባችሁ እነዛ ጥያቄዎች ላይ መሰረተ ኖት ማውጣት አለባችሁ ማለት ነው። ቴሌግራም ቻናሌ ላይ ሁሉንም ፒዲኤፎች እየለቀኩ ነው። እየገባችሁ ጆይን እያደረጋችሁ መውሰድ ትችላላችሁ። አራተኛ ላይ ያስቀመጥኩት ስታዲ ኤቭሪዴይ። ስለዚህ ሁሉ ጊዜ ማንበብ አለባችሁ። እየዘለላችሁ ሳይሆን ሁሉ ጊዜ ማንበብ አለባችሁ ማለት ነው። ይሄ ማለት የሆነ ሰውዬ ጄምስ ክሊን የሚባል ምን ይላል መሰላችሁ? አቶሚክ ሀቢት የሚባለው ነገር በጣም አስፈላጊ ነው። ስለዚህ አንድ ሰው ስኬታማ የሚሆነው በየቀኑ አንዳንድ ደቂቃ ለምን 5 ደቂቃ አይሆንም? ያንን ነገር እስከሰራችሁ ድረስ ስኬታማ ትሆናላችሁ። ነገር ግን በአንድ ቀን ውስጥ 24 ሰዓት ስለሰራችሁ ስኬታማ አትሆኑም። ሁሉ ጊዜ ሊማዳችሁ አድርጋችሁ የሆነ ነገር ስለሰራችሁ ነው ማለት ነው በጣም ውጤታማ የምትሆኑት። ስለዚህ በየቀኑ መስራታችሁን አትዘንጉ። በጣም ትንሽ ደቂቃ ሊሆን ይችላል፣ ግን ስሩ፣ አንብቡ። 10 ደቂቃ 20 ደቂቃ እያሻሻላችሁ ትሄዳላችሁ። 1 ሰዓት 2 ሰዓት እያደረጋችሁ ትሄዳላችሁ። ስለዚህ ተስፋ እንዳትቆርጡ መሄዳችሁን ቀጥሉ። ስለዚህ ሁሉም ጎበዝ ተማሪዎች የሚባሉት የትኛውም ተማሪ ማለት ነው ሰቃይ ተማሪ ከዚህ ነው የሚጀምረው። በጣም ትንሽ ደቂቃ እያነበበ ወደ 1 ሰዓት 2 ሰዓት 3 ሰዓት 4 ሰዓት ማንበብ ትችላላችሁ ማለት ነው። ዩኒቨርሲቲ ላይ ካምፓስ ላይ ስትሄዱ 7 ሰዓት ነው የምታነቡት። ስለዚህ ከአሁኑ መለማመድ አለባችሁ። አምስተኛ ላይ ያስቀመጥኩት በስድስተኛ ክፍል መጽሐፍ ብቻ በትኩረት ማድረግ ማለት ነው። ይሄንን ምሳሌ ነው ወሰድኳችሁ። ለምሳሌ 8ኛ ክፍል ተማሪ ወይም 12ኛ ክፍል ተማሪ ከሆናችሁ ቴክስት ቡካችሁ ብቻ ማንበብ አለባችሁ ማለት ነው። ስለዚህ አብዛኛው ጊዜ ጥያቄ የሚወጣው ኢንትራንስም ሆነ ሚኒስትሪ ጥያቄዎች የሚወጡት ከመጽሐፍ ነው።
አብዛኛው ፐርሰንት ከ98% በላይ ማለት ይቻላል ከመጽሐፍ ብቻ ነው የሚወጣው። ስለዚህ መጽሐፋችሁን በትክክል ካነበባችሁ በኋላ ከጨረሳችሁ ወደ ኤክስትሪም ወይም ሜጋ የሚባሉ ሌላ ነገሮችን ማንበብ ትችላላችሁ ማለት ነው። ስለዚህ ይሄንን እንዳትዘንጉ፣ መጽሐፋችሁን ብቻ ትኩረት አድርጋችሁ አንብቡ። 7ኛ በቂ እንቅልፍ መተኛት በጣም አስፈላጊ ነው። በቂ እንቅልፍ ሳይተኛ ሰው እንዴት መስራት ይችላል? ስለዚህ በቂ እንቅልፍ ሁሉ ጊዜ ማግኘት አለባችሁ። 7 እና 8 ሰዓት መተኛት አለባችሁ ማለት ነው ግዴታ። ለምን ሲባል አንድን ነገር ያነበባችሁትን እንዳትረሱት ማለት ነው። አእምሯችሁ ላይ እንዳትረሱት ካነበባችሁ በኋላ መተኛት፣ በቂ እንቅልፍ መተኛት አለባችሁ። 8ኛ ሮቴት ሳብጀክት የሚባል ነገር አለ። ምን ማለት እንደሆነ አስረዳችኋለሁ፣ እንዳትጨነቁ። ሮቴት ሳብጀክት ማለት 8ኛ ደረጃ ላይ አስቀመጥኩት። ሳብጀክቱን መቀያየር ማለት ነው። አንድ ሳብጀክት ብቻ አለማንበብ። ይሄንን ሲላችሁ ምን መሰላችሁ? የሆነ ጊዜ ላይ አንድ ሳብጀክት ብቻ 10-20 ደቂቃ 1 ሰዓት ካነበባችሁ በኋላ ያስጠላችኋል፣ የሆነ ወይም ሊደብራችሁ ይችላል። ስለዚህ ሳብጀክቶችን ስትቀያይሩት አክቲቭ ትሆናላችሁ ማለት ነው። ንቁ ሆናችሁ ማንበብ ትጀምራላችሁ ማለት ነው። እነዚህ 8ቱ ነገሮች በተግባራችሁ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ይህንን ቻናል ሰብስክራይብ አድርጉ።